ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። እንግዲህ ነው እኔ አልኩት ስንት ነገር እኮ ነው ስለረስኩት አለ ገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም ባልሽ የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር የለም። ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። አታረጊም ስለነረቱ ነው ይላል። እንደ ወንድ ቆፍጠን አትልም እንዴ? ምን ያስለቅሳል? እንባህን ዋጥ ማድረግ ነው ያለብህ። እናፈረቃል እንዴ? ሄዳ ደዛ ምን ይሉት ነው? ሰው ማመን ቀብሮ ቸገረ ነው። አታርግ ወንድ ልጅ። ለወንድ ልጅ ትልቅ ምክር አለኝ እኔ። ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ እኔ ስለ ሄሎ የዴሊቨሪው ልጅ ነህ አይደል? አዎ ነኝ። በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕና ማን በእናትህ ቸኩያለሁ። ቶሎ ላልኝ። ልክ እናንተ እንደዛ ባረክ በቃ እሺ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ጋር ወላደስኩ ሂጅ እኮ ነው። አቻኩሎኝ? እኔ ቅድም ጀምሮ ያቻኩልኩ አይደል እንዴ? ምንድነው የምታወራው እኮ ታዲያ? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው ባልባል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው። ይኸውልህ 5 ደቂቃ ነው የምሰጥህ። አሁኑ ነው ድረስ። ወንድሜ በእናትህ ቆየሁ። ባህር በእናትህ አዎ፣ ምን ላድርግ በእናትህ? በጌታስ ምን አሁን ረቦኝ ነበር። ረቦኛል። አሁን ቶሎ አምጣው በእናትህ። ምንድነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻቢቴ ያንዳዘዝከኝ? ካቻቢቴ ነው የሰመጣው። መጣው በልኝ። ሄሎ ወይ ሚስቴ። አዎ ዛሬ ሰው እጄ ላይ ይጠፋልና በቃ ጠብቂኝ። ዝም ብለሽ ስንቅ አዘጋጅ። ደናገ የማብሻ ውሻ እሰይ ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ። ምንድነው ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ግን ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ። ምንድነው እሱ ከዘዘው? ወይን አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ? ወይን ታዲያ ብርቅ ነገር ነው እንዴ? ወይን ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንደው ነው የምታሽቀብጡት ማለት ነው? ደሃ ይስተናገር። የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ ያሳይሻለሁ። ያኔ ታሸረግድኛለች። ሻለቃ ምን ልታዘዝ? አስታወሽኝ? እኔ እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጥኝን ቻፕተር። ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨረሽ ነው የሚያስጠላኝ። ቃጭ ሰው ራስ ምታት አለው፣ ይወጋሃል፣ ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ። ዶክተር የጥሬ ስጋ በልቼ በጣም ወደን እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለም ላስቲ ወጥቼ ዶክተር ይወጣ እንዳንተ ሰው ወጣ ምሳ። አይ ቂጥኝ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴ ያስታውቃላ። ያንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ሰጡሽ አይደለም? ዶክተር እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደና
ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስጡን ባያቸው ይሰጡሻል። ቂጥኝ ነው። አትጨራረቂ። ብዙ ሰው አዎ ቂጥኝ ነው በቃ ሄጅሽ ችግር የለም። ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ ቤቢች ጓ እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት በቃ በደንብ አላ ኧረ ችግር የለም። ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ንገርልኝ። እሷ እንድትወደህ በቃ እንድትማሞገስ በቃ ያሉ ነገሮች መናገር ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ አጣሽ ነው። እንዴት ነሽ? አለን ሁሉ አጥፋሽ እኮ ምንድን ነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንዴ? መልስ 50 ብሩን ቀልድ ገና አልኩሽም። በቃ ቃችሁ ቀልዱ እንደዚህ ነው። በላይ ነው በቃ ስቀይ ቃችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራጅ አለቃ አንዴ እናውራ። አንተ ማን ምንድነው? እውነት አይመስልም የምታወራው ነገር እኮ ተጋነነ እንዴ? በጣም አጋነንከው እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይምሰል እንዴ? ምን በደንብ አይደል እንዴ? ትላለች ተፋና ወሬ እኮ ይተዛ እንደውም ያኔ 50 ሴት አስረግዘ ወይኔ ሚስቴ እንዴት እንደዚህ ታደርጊኛለሽ? የኔ ሚስት ስንት ነገር አቀደ የኔ ሚስት ወይ ለፍስ ተሳስተሃል። ሌላ ቦታ ነው ማለት አራ ተሳስተኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ የሊዲያ የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደረባብኝ ማለት ነው። ምንድን ነው የሚለው ሰውየው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን ዋናው ባሏ እኔ ነኝ። አንተ የተደረብከው ነህ። ይሄ ነው እኮ ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየሁበት ሌላ መሰለኝ ኩስ ማለት እንግዲህ ብዙ እኮ ነው 20 ፔጅ ነው ፕሪንት መደረግ እኮ ለምንድን ነው ያልተደረገው? ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም። ያለሽ የሚደብረው ምን መሰለሽ? አሁን እኛ ራሳችን ፕሪንት አደረገን እኮ ማስተካከል ነበር አይደል? አሁን በሰው አንላክ። አንቺ እኮ ነሽ ተጀመርኩ በሰው ላክ እኮ ታዲያ በሰው ቢላክ እኮ ጥሩ ነው ለኛም ስራችን። ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም። በቃ ሻውን ያለን አማራጭ ነው መሰለሽ? ከዛ በኋላ እንትን ምናምን አንድ ላይ አፍታ ነው በቃ አንዱ ጋር ገብተን ምናምን ፕሪንት አድርገን ምናምን መስጠት ነው። ምን ብዙ እንትን ምን ነገር አይደለም። በቃ ለበዓል የገዛሁት ቅቤ የሌለ በግድ ካሳካችሁ ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥህም። በእናትህ ስጠኝ። እሺ ሰላም ነው። ምን ሆነሽ ነው የቆየሽው? ኧረ ምን እንደሆንኩ አላየኸኝም? ክራሽን አይቼ ተደናበርኩልህ። አንቺ ለምንድን ነው ኩል ማቶኝ? መጣ በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? ዘበርስትልኝ